እንግዳ አሸናፊ ይባላለሁ። ነዋሪነቴ በቢሾፍቱ ከተማ ኢባዩ ክፍለ ከተማ ውስጥ ነው የምኖረው። የቢሾፍቱ ከተማ ዙሪያ ገበሬ ነኝ። የምሰራውም ስራ ዶሮ እርባታ፣ የወተት ላሞች እርባታ፣ የስጋ ከብቶች፣ እነዚህን ሶስቱን በአንድ ላይ እየሰራሁ እገኛለሁ። ከዚህ ድርጅት ጋር ሳንገናኝ በፊት ችግሬ በጣም ብዙ ነው። ያለንበት አካባቢ መብራት የለም። መብራት ደግሞ ከስራዬ ጋር በጣም ኢምፖርታንት ነው፣ በጣም አስፈላጊ ነገር ነበር። በመብራት እጦት የተነሳ ዶሮቹ መጣል ካለባቸው እንቁላል በጣም የወረደ ምርት ነበር የማመርተው። ምክንያቱም 16 ሰዓት መብራት ማግኘት አለባቸው በተፈጥሮ ዶሮቹ እና እኛ የቀን ብርሃን ካልሆነ በስተቀር ከመንደር ደግሞ ቀጣጥለን የተከራየነው መብራት ወይ ይጠፋብናል፣ ብዙ ጊዜ ይጠፋል። በዚህ የተነሳ የመብራት ችግር ነበር፣ ምርታችን በጣም ይቀንስ ነበር። ይህ ድርጅት ይህንን ካመጣልኝ በኋላ ሶላሩን ኮንስታንት ምርት አገኛለሁ። ለጤናቸውም ኮንትሮል ለማድረግም ለሊት መብራቱ በጣም አስፈላጊ ነገር ነው። ሞት ቀነሰ፣ ምርት ጨመረ። በወተት ላሞቹም ደግሞ በእጅ ነበር የሚታለቡት። አሁን በማሽን እናልባለን። ማሽኑን ማለቢያ የሚያስችል ሶላር ፓወር አለው። ሰዓት ሴቭ ያደርጋል። ጡታቸውን ከተለያየ ንክኪ ይቀንሳል። የወተት ምርትም ላይ ከቶታል 2-3 ሊትር በቀን ምርቱ ጨምሯል። ከፕሪሳይዝ ያገኘሁት ከመጡልኝ በኋላ ሶላር ያገኘሁት ጥቅም ምንም ግልጽ ነው። ምርት ጨምሯል ብያለሁ። ዶሮቹ ሌሊት እስከ ምሽቱ 4 ሰዓት የመመገብ እድል አግኝተዋል። በብርሃን ውሃም የመጠጣት እድል አላቸው። ብርሃን ባገኙ ቁጥር እንቁላል የማዘጋጀት እንትናቸው ሰፊ ነው። ላሞቹም ቢሆኑ መብራት እስከ ምሽቱ 4 ሰዓት ስናበራላቸው ምግብም ሆነ ውሃ የመጠቀም እድላቸው ሰፊ ሆነ። እኛም ያለንን የመብራት ችግር በፊት በወር እስከ 1500 እስከ 2000 ብር የመብራት የምናወጣውን አሁን በዜሮ ነው የምንጠቀመው። ማሽኑም እንደዛው የሰራተኛ ፓወር ቀንሶልናል፣ ይረዳናል። በአጭር ሰዓት ውስጥ ብዙ ወተት የማለብ እድል አግኝተናል። ከዚህ የበለጠ ምን አለ? በጣም ብዙ ጥቅም ያገኘነው። ፕሪሳይዝ ሙሉ ለሙሉ እነዚህን አምጥቶ ሶላሮቹን ተከለልን። ኢንስታሌሽኑን መስመሩን ዘርግቶ ፓወሩን አምጥቶ አስቀምጠልን፣ ማሽኑንም አመጣልን ማለቢያው። ይህንን እርዳታ ረድቶናል።